ለዘመናት ሰራዊት ፍቅሬና ሳምሶን ማሞ የተቆጣጠሩትን የማስታወቂያ ስራ ኤአይን ብቻ በመጠቀም እንዴት አፈፍ ማድረግ እንደሚቻል ታውቃላችሁ? ይህን ቪዲዮት ይሄኛውን ቪዲዮት ሳትሰለቹ ይሄኛውን ቪዲዮት እነዚህ ሁሉ ማስታወቂያዎች ኤአይን ብቻ በመጠቀም በትንሽ ወጪና በአጭር ጊዜ የተሰሩ ናቸው። ስለ ኤአይ ፊልም ሜኪንግ፣ ስለ ኤአይ ኮንቴንት ክሪኤሽን፣ ዩቲዩብ አውቶሜሽን እንዲሁም በአጠቃላይ ስለ ኤአይ መማር የምትፈልጉ ይህን ፔጅ ፎሎ ማድረጋችሁን አትርሱ። እንዲሁም ሙሉ ቪዲዮዎቹን ከፈለጋችሁ ደግሞ ባዮ ላይ ባለው ሊንክ ዩቲዩብ ፔጅ ላይ በነፃ መማር ትችላላችሁ። በቅርቡ ላይቭ መግባት ጀምራለሁ። ስለ ኤአይ እንወያያለን፣ እንማማራለን። ይህን ፔጅ ፎሎ ማድረጋችሁን እንዲሁም የዩቲዩብ ፔጅን ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩ።